አያዋጣም፣ ከተጠያቂነት አያድንም የሚለውን ሀሳብ ለማስተላለፍ ነው። እኔ የእውነት ቦታው ላይ ሄደን ስናየው በቃ ማለት የእኛን እንትን የሚፈልግበት ሰው ነው የደረሰውና ስለዚህ ምሳ ወገን በጣም ያምራል፣ አጀማመሩ በጣም ያምራል። ፍጻሜው ደግሞ ከዚህ በጣም የተለየ እንደሚሆን እናውቃለን። በጣም የተለየ እንደሚሆን ቦታ ላይ ልትመጡ በጣም ነው የሚያነሽጠው፣ በጣም ነው የሆነ ወኔያችሁ የሚቀሰቅሰው እና እኔ ብርን ራሴ ባሰራው የሚል አይነት ስሜት ነው ቢኖረውና እባካችሁ አንድ ቦታ እናድርሰው፣ የእውነት አንድ ቦታ ላይ እናድርሰው። እኔ 3-4 መጥቻ አይቼዋለሁ። እርግጥ ይፋራ እንትን ይሄ ሶሻል ሚዲያ ላይ ለማውጣት ጥረት አላደረግንም፣ ግን ደግሞ ገና ጅምሩ እንዴት ደስ እንደሚል ብታዩት ማለት ነው። ሶ ተጠናቆ ደግሞ ሁላችንም ግልጋሎት ሲጀምር ደግሞ ምን አይነት ደስታ ሊኖር እንደሚችል እናውቃለንና እባካችሁ በመላው ዓለም ያላችሁ እንደው በእናማቲ ተወላጅም ይሆናችሁ አጎራባችም ይሆናችሁ ጉዳዩ በቀጥታም በተዘዋዋሪ የሚመለከታችሁ ካላችሁ አስተዋጽኦ እናድርግ፣ የእውነት አስተዋጽኦ እናድርግ። ምሁራን ባልሰማ እንዳናል፣ የእውነት ባልሰማ እንዳናል። አይኖ አውቃለሁ በጣም ጥሩ እንቅስቃሴ የምትሰሩ ሰዎች እንዳላችሁ ከፍተኛ ፖዚሽን ላይ ያላችሁ ሰዎችን እናውቃለንና አሁን ደግሞ የሁላችንንም ድጋፍ የሚፈልግበት ሰዓት ላይ ስለደረሰ ይሄን ይመስላል። ስለዚህ እናዋጣ፣ ምሁራን ባይሆን 1/3 እናዋጣው፣ 1/3 የደሞዛችንን ሙሉን ብለናል፣ ግን 1/3 ቢያንስ 1/3 አሁን አስገብተን ኔክስት ደግሞ እያስገባን ብንሄድ ስራው ባይቆም ባይ ነኝ። ስራው ቆሟል በበጀት እጥረት፣ በቃ በበጀት እጥረት። እዚህ ጋር እንደምትመለከቱት ድንጋይ አለ፣ እዛ ጋር ብሎኬት አለ፣ ግን በገንዘብ እጥረት ስራው ቆሟልና ስለዚህ እባካችሁ ይሄን ቢያንስ የትንሽ ሚሊዮን ብር ፕሮጀክት ማጠናቀቅ ለምን ያቅተናል የሚለው ውስጤን ስለነካው ነው ሳልዘጋጅ ይሄን ነገር እያወራናችሁ ያለ ነውና በቀጣይ ደግሞ በሌሎች ምናልባት በግጥምም ይሁን በዜና መልክ ይሁን እስኪ ለእናንተ ግንዛቤ ለመፍጠር እንሞክራለን፣ ለማነሳሳት እንሞክራለን። ግን አውቆ የተኛ እንዳንሆን ከዳር ዳር ይሄ ሌላ ነገር እንትን ከምንል ስራውን እንስራ፣ ውጤታማ እናድርገው የሚል ሀሳብ ነው የምናነሳው። ስለዚህ እንነሳ፣ ተነሱ፣ እንበርታ፣ እናቁመው። ፕሮጀክቱን ጀምረነዋል፣ እንደጀመርነው እንጨርሰዋለን እርግጠኛ ነኝ። ግን ደግሞ አንተኛ ጊዜ እንዳይረፍድብን በጊዜ እንጨርሰው የሚለው ነው። ቴንኪው፣ እናመሰግናለን።